ሰላም ቤተሰብ እንዴት ናችሁ? ፍሬንዶች ሁሉ አማን? ትላንት እዚህ አርቲስቱን የጎሳ ባለቤት ሞት ሶሻል ሚዲያ ላይ ሰማውና ያሳዝናል። ያው ነፍስ ይማር፣ ለቤተሰቦቿ መጽናናትን እመኛለሁ። እቺ ነገር ያው ምንድነው አንዳንዱ ነገረኛ አለ እኮና ሁልጊዜ ኮፍያ አድርጌ ያየኝ ባለ ኮፍያው እንዳይለኝ ነው። ማነው ያለ ባለ ከዘራው እንዳሉት ሰውዬ። ኤኒዌይስ እና ሺ ዋዝ ቨሪ ያንግ። በጣም ያሳዝናል። እግዚአብሔር ነፍሷን እንግዲህ በገነት ያኑረው። እኔ በዚህ ሶሻል ሚዲያ ላይ ነው ያየኋት። በጣም ታሳዝናለች። እኔ በጣም ወጣት እንደዚህ አለ ጊዜው ሲሄድ ብዙ ነገሮችን እንትን ይላል። ሞት ኤኒዌይስ ጨካኝ ነው። እንግዲህ ሁልጊዜ ደግሞ ከእንደዚህ አይነት ኢቨንቶች ጋር አብረን ያው ስለ ሞት እናስባለን እና ምንድን ነው የሚባለው ደወሉ ሲደወል ለማን ነው የተደወለው አትበል፣ ለአንተ ነው የተደወለው ይባላል። ሶ ዊ ሃቭ ቱ ሪመምበር ኦል ዘ ታይም ማለት ነው ሞት አብሮን እንዳለን ነው። አት ዘ ሴም ታይም ደግሞ ህይወትንም አፕሪሺየት ማድረግ እንዳለብን ዛት ነቲንግ ኢዝ ጋራንትድ። ያው እነዚህ አርቲስቶች ሞት በተለይ ሁልጊዜ ያባንናል እንጂ ሞት ሁልጊዜ አብሮን ነው ያለው፣ አወር ኮምፓኒየን። ግን አሁን ባለፈው እንደሆነው እነ ማዲንጎ ህልፈት ጊዜ እነ ዮብ እነ ባቡጄ ሲያልፉ ላይክ ሁልጊዜ እንደነግጣለን እና ኤኒዌይስ ምንድን ነው የሚባለው ሊቭ አዝ ኢፍ ኤቭሪቲንግ ኢዝ ሚራክል ኤንድ አዝ ኢፍ ነቲንግ ኢዝ ሚራክል አት ዘ ሴም ታይም ይላል አንስታይን። ሁሉም ነገር በጣም አስገራሚና በጣም ድንቅ እንደሆነ እያሰብክ መኖርና አት ዘ ሴም ታይም ደግሞ ምንም የሚገርም ነገር እንደሌለ እያሰብክ መኖር ህይወትን ያቀለዋል። ሌላ ሞትን ሳስብ ሰዎችን ሞት የሚመኙ ሰዎች አሉና በጣም ያሳዝናል በእውነቱ። የሰው ልጅ በራሱ በጣም በብዙ አደጋዎች ውስጥ የሚኖር ፍጡር ሆኖ ሳለ እንደዚህ ድንገት ተጠርቶ የሚሄድ ፍጡር ሳለ እኛ ደግሞ የሰዎችን ጥፋት የምንመኝ ሰዎች፣ ከዛም አልፎ ደግሞ ለማጥፋት ደግሞ በጣም ብዙ እቅድ አውጥተን የምንንቀሳቀስ ሰዎች በእውነቱ በጣም ያሳዝናል። እና ለሌሎች ሰዎች ወጥመድ አዘጋጅተን ወይም ደግሞ ሌሎች ሰዎች ወጥመድ አዘጋጅተው እኛ ደግሞ ያንን እንደ ፊልም እየተከታተልን የሰውን ውድቀት የምንጠብቅ የሰውን ሞት የምንጠብቅ ሰዎች ከእንደዚህ አይነት ሞመንቶች ልንማር ይገባል። ማለት ያ ነገር ለማንም አይደለም። እኛም we could fall into that trap። ሞት ድንገት ሊጠራን ይችላል። ስለዛ እያሰብኩኝ ነበርና ሞት አት ሴም ታይም ደግሞ ብዙ ነገር ነው የሚያስተምራችሁ። በጣም እንደዚህ በቅርባችሁ ያሉ ሰዎች በተለይ እናት፣ አባት፣ እህት፣ ወንድም፣ ቤተሰብ እና በጣም የተቀያየማችሁ ሰዎች ከእንደዚህ አይነት ሞመንቶች መማር ይገባናል ብዬ አስባለሁ። እንደዚህ አድርጎኛል። አንዳንዴ ምንም ይሄን ያህል እዚህ ግባ የማይባል ነገር ሊሆን ይችላል ከነበራችሁ ቅርበት ካላችሁ ቤተሰብነት አንጻር። ግን ደግሞ ዊ ቴክ ላይፍ ፎር ግራንትድ እና ወይ ደግሞ በጣም ልባችን ይደነድንና ሁለተኛ ላይ አልፈልግም ምናምን እንላለን። ኢትስ ሶ ፈኒ ዩ ሜይ ኖት ሲ ሂም ወይ ዩ ሜይ ኖት ሲ ሄር አጌን እኮ ኢን ላይፍ ዲስ ኩድ ቢ ዘ ላስት ሞመንት ብላችሁ ማሰብ አለባችሁና ሁልጊዜ ያንን አይነት የይቅርታ ልብ በተለይ ለእነዚህ ይህን ያህል በጣም ብዙ ላልበደሉን ግን በተለያዩ ምክንያቶች ተቀያይመን ላለን ሰዎች ኢት ኩድ ቢ ዌክ አፕ ኮል እንድናስብበት። ሌላው የቅድሙ ያልኳችሁ ለሰው ሞት የምንመኘው ነገር ብናቆም ብንተው ከእንደዚህ አይነት አዙሪት ውስጥ። ምክንያቱም ህይወት በራሷ ፉል ኦፍ ዴንጀርስ፣ በጣም በአደጋ የተሞላ ህይወት ነው የሚኖረው የሰው ልጅና ከዛ አልፈን ደግሞ እኛ የሰውን ጥፋት መፈለግ የለብንም። እዚህ ጋር ያው ምክርም በሉት ምንም ያው ሰው ዚስ ዴይስ ምክር ከመብዛቱ የተነሳ ምንም ነገር ከቁም ነገር ጠርትቷልና
people think everything is a joke but which is not። ምንድን ነው የሚሉት? ሞኝ ማን ነው መላእክት የማይደፍሩትን ጉድጓድ ሞኝ እጁን ያስገባበታል ይባላል ነው። በማያገባን ነገር እየገባን ምክርን እየተውን ብዙ ሰዎች እንጎዳለን። ኤኒዌይስ ቅድም ያው ስለ ሞት ስለ ወጥመድ ነው ያወራሁትና አንድ የሆነች ሾርት ስቶሪ ሜቢ ከዚህ በፊት የሆነ ቪዲዮ አጋርቻለሁ እና እዛ ላይ ታችሁት ከሆነ አራሮን ነው እና የሆነች አይጥ ነች እና ቤት ውስጥ ሴትዮዋ የቤቱ ባለቤት ወጥመድ ስትገዛ ታያለች እና በጣም ደንግጣ በቃ ሮጣ ቤት ውስጥ ላሉት እንስሳት ለነ አውራ ዶሮ ለነ በግ እና ለበሬ ላያ በሬ ትነግራቸዋለች። መጀመሪያ ሄዳ ለዶሮ ወይኔ ጉዳችን በቃ ወጥመድ እኮ ተገዛ እዚህ ቤት ምናምን ስትላት አውራ ዶሮዎቹ የአይጥ ነገር ምናምን በቃ ፈስ ያለበት ዝላ አይችልም እኛ ምን አገባን ታዲያ እዛው ራስሽን እንትን በይ ምናምን በሉኑ ጥሪያችን እንልቀም ምናምን እናፈስ ምናምን ብለው ይወጣሉ ማለት ነው። ከዛ አሁንም በቃ ሮጣ ስትወጣ በጉን ታገኘዋለች እና ኧረ ጉድ ሆነናል ምናምን ምንድን ነው አይጥ ወጥመድ እኮ ተገዛ ምናምን እና እኔ ምን አገባኝ ትቀልጃለሽ እንዴ ስለ ራስሽ ጉዳይ እዛው ተጨነቂ አንቺ ምናምን ማለት እና እባክህ ፍየሉ ምጣላት የሚሳር እንጋጥ ምናምን ብለው ይሄዳሉ። ከዛ በሬን ታገኘዋለች እና ያ በሬ ኧረ ጉድ ሆነናል አልሰማህም ምንድን ነው ምናምን እንደዚህ ወጥመድ እኮ ተገዛ እንዴ እና እኔ ምን ቤት ነኝ እና ምን ይሁን ምናምን ይጠበስ ይላታል። በጣም አዝና በቃ አይጥ ትርበተበታለች። እዛ የሚገርመው የዛ ዕለት ማታ ወጥመዱን ተጠመደ እና የሆነ ነገር ያዘ ወጥመዱ። ሴትዮዋ ሮጣ መታ ያጠመደውን ለማየት ስትከፍት እባብ ነው ነደፋት ማለት ነው። ከዛ በጣም ታመመች። ባለቤቷ መጥቶ ሲያይ ለዛ ነው ጠዋት በነጋታው ምናምን ብትታይ ምንም አልቻለችም የደከማት መጣ። አይ በቃ ጥሩ ምግብ ታገኝ ብሎ ዶሮዎቹ ይታረዱ ብሎ 2 አውራ ዶሮዎች ታረዱ ማለት ነው። አይጧ ታያለች። እዛ አሁንም ቢታይ ምናምን የተለያየ መድኃኒት ያው ሀገር በቀል ምናምን ቢሞክሩ አልሆነም። ከዛ በቃ እስኪ ሐኪም ቤት ልሞክር ዘመናዊ ሐኪም ቤት ብሎ ሲያይ ምንም ገንዘቡ ያልቃል። በጎቹን እዛው አካባቢው ላለው ቄራ ይሸጣቸዋል። ያው ታረዱ ማለት ነው። ከዛ አሁንም ቢታይ ያልዳነችም ሴትዮዋ መጨረሻ ላይ ትሞታለች ማለት ነው። ስትሞት ያው ቤተሰብ ያው ይጠራል ምናምን ተስካር ማለት ነው። ስለዚህ በሬው ታረደ ማለት ነው። ይሄ ሁሉ ሲሆን አይጥ ቁጭ ብላ በሀዘን ታይ ነበርና ሰዎች አደጋ አይተው ወይንም ወጥመድ አይተው ያን ነገር ሲያስታውቁን መሳቅና መሳለቅ መጨረሻ ላይ ያው እንዲህ አይነት ጥፋትን ይዞ ሊመጣ ይችላል። ያው ምክር አንናቅ ነው። ያ ሰውዬ ማን ነው የነ ደረጀ ምናምን ፉጋራ አይርመምር ወንዝ ዳር ሆነው ይጫወታሉና በማሲንቆ እየተሻገሩ ነው። ረጋሼ ባለ ረጋሼ ጎርፉ መጣ ቶሎ እንውጣ እየዘፈኑ ትንሽ እንደሄዱ የምር ጎርፉ መጥቷል ለካና ሰውየው ረጋሼ እያለ እምባው መጥቶ ጎርፉ መጣ። ከኋላ ሲመጣ ያየዋል። ያ ጀርባውን ሰጥቶ ነው ረጋሼ ጎርፉ መጣ ቶሎ እንውጣ ሲል ያ በዳንስ ጎርፉ መጣ እያለ ይሄኛው ሮጦ ወጣ። ጠርጎ ይዞት ሄደ አሉና አንዳንዴ ቀልዱንና እውነቱንም መለየት እንቻል። በተረፈ ለሞተችው ልጅ ነፍስ ይማር። መልካም ቀን ይመቻችሁ።